ሰላም ጤና ይስጥልኝ ዶክተር ሸምሴ ነኝ። በተለያዩ ቪዲዮዎች ያው እንግዲህ ስለ ሴክሹዋል እና ሪፕሮዳክቲቭ ሄልዝ የሰራዋቸውን ቪዲዮዎች አይታችሁ በዛ ብዙዎች ታቁኛላችሁ። በዛሬው ቪዲዮ ደግሞ ይዤላችሁ የመጣሁት ስለ ሰፕሊመንቶች ነው። በተለይ ለወንዶች የሚረዱ ሰፕሊመንቶች በሳይንስም ትንሽ ድጋፍ ያላቸው እነማን ናቸው፣ ሰፕሊመንቶችስ ምንድናቸው፣ ከመድኃኒት በምን ይለያሉ የሚለውን አቀርብላችኋለሁ። እስከ መጨረሻው ተከታተሉ። ወንዶች በተለይ ይጠቅማቸዋል፣ ሴቶችም ለወንዶች ጓደኞቻችሁ ይሄ ቪዲዮ እንዲደርስ አድርጉ ማለት ነው። እንግዲህ ሰፕሊመንት የሚባሉት ፉድ ሰፕሊመንትስ ናቸው። የምግብ አጋዥ ነገሮች ናቸው። እንደ ምግብ ሆነው ነገር ግን ከምግብ ተጣርተው ወጥተው በታብሌት በካፕሱል በተለያየ መልኩ የሚሰጡ ምግብን የሚያግዙ በምግብ ያላገኘናቸውን ነገሮች የሚደግፉ ነገሮች ሰፕሊመንቶች ይባላሉ፣ ወይም ፉድ ሰፕሊመንትስ እንላቸዋለን ማለት ነው። በብዛት ቫይታሚኖች ናቸው። አንዳንድ ጊዜ ደግሞ ሌሎች ንጥረ ነገሮችም ሰፕሊመንት ሆነው ይቀርባሉ ማለት ነው። እንግዲህ ሰፕሊመንቶች ከመድኃኒቶች ጋር ይለያያሉ። መድኃኒትና ሰፕሊመንት ይለያያል። መድኃኒት ሪጎሪየስ ጥናት ወይም ደግሞ ከበድ ያለ ጥናት ተደርጎበት ሴፍቲ ፕሮፋይሉ ታውቆ በሐኪም ታዞ የሚወሰድ ሲሆን ሳይድ ኢፌክቱ ምንም በግልጽ የተቀመጠ ነው ማለት ነው። ሰፕሊመንቶች ግን ያን ያህል እንደ መድኃኒት ቁጥጥር አይደረግባቸውም። ኦፍ ኮርስ ሰፕሊመንቶችም ኢቫሉዌት ይደረጋሉ፣ ሬጉሌት ይደረጋሉ ወይም ክትትል ይደረግባቸዋል። ነገር ግን የመድኃኒትን ያህል ቁጥጥር አይደረግባቸውም። የሐኪምም ትዕዛዝ ብዙዎቹ አይፈልጉም፣ ዝም ብለው የሚሸጡ ናቸው ገበያ ላይ ማለት ነው። ስለዚህ በጣም ይሄንን አድቫንቴጅ ተጠቅመው የተለያዩ ኩባንያዎች የተለያዩ ሰፕሊመንቶችን ያመርታሉ እና ደግሞ በማርኬቲንግ ደግሞ በጣም ብዙ ሰፕሊመንቶች የማይሰጡትን ጥቅም ይሰጣሉ ተብሎ በጣም በስፋት ይሰራጫል ማለት ነው። ስለዚህ ይሄ ምንድነው ለተጠቃሚው ግራ ያጋባዋል። የትኛው ሰፕሊመንት የትኛውን በትክክል ይሰጣል የሚለውን የሐኪምና የባለሙያ ማብራሪያ ማግኘት ውሳኔውን ለመውሰድ ጠቃሚ ይሆናል ብዬ ስላሰብኩኝ ነው ቪዲዮ ልሰራ ያሰብኩት ማለት ነው። ይህንን ቪዲዮ ስፖንሰር ያደረገልን ደግሞ አፔክስ ክሊኒክ እና አፔክስ ፋርማሲ ናቸው። አፔክስ ክሊኒክ ጦር ኃይሎች አዲሱ መስጊድ አጠገብ ግሎሪየስ ህንፃ አንደኛ ፎቅ ይገኛል። በአካል መታችሁ መመርመር ለምትፈልጉ ሰዎች እዛ ማየት ትችላላችሁ። በሐኪም የታዘዘላችሁ ማንኛውም መድኃኒት ተጨማሪ ሰፕሊመንቶችንም መውሰድ ከፈለጋችሁ ደግሞ አፔክስ ፋርማሲ ጦር ኃይሎች ሻዋ ሱፐርማርኬት አጠገብ ይገኝላችኋል። የሁለቱንም ስልክ ቁጥር ከስራ አስቀምጥላችኋለሁ። መልካም ቆይታ። እንግዲህ ሰፕሊመንቶች እንደነገርኳችሁ መድኃኒቶችን አይተኩም፣ የመድኃኒትም ቦታ የሚተኩ አይደሉም። ሰፕሊመንቶች እንዳልኳችሁ ቀስ ብለው የሚሰሩ ለምሳሌ መድኃኒት በ30 ደቂቃ በ20 ደቂቃ የሚሰራውን ሰፕሊመንቶች 1 ወር ድረስ ወስዳችሁ ሊሆን ይችላል ለውጡ የሚታየው ማለት ነው። ስለዚህ በጣም ብዙ መውሰድ ሊኖርባችሁ ይችላል። አድቫንቴጃቸው ግን የመድኃኒት ያህል ደግሞ ሳይድ ኢፌክት እንደዛ ብዙ የላቸውም። አንዳንዶቹ በእርግጥ ሳይድ ኢፌክት አላቸው፣ ሰፕሊመንት ስለሆኑ ብቻ ሳይድ ኢፌክት የላቸውም ብሎ ማሰብም ስህተት ነው። የመድኃኒትን ያህል ግን አንዳንዶቹ ላያስከትሉ ይችላሉ ማለት ነው። ይሄ ጠቅለል ያለው መረጃ ሲሆን በዛሬው ደግሞ የምናያቸው ሰፕሊመንቶች በመጀመሪያ ላይ የምናየው ኤል-አርጂኒን የሚባል ነው። ኤል-አርጂኒን አሚኖ አሲድ ነው፣ ወይም ደግሞ እንደተማራችሁት ፕሮቲን የሚሰራው ከአሚኖ አሲድ ነው። ይሄንን ብዙዎቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። አሚኖ አሲዶች ውስጥ አንዱ ኤል-አርጂኒን የሚባል አሚኖ አሲድ አለ። ፕሮቲን መስሪያ ሰብስታንስ ነው፣ ወይም ፕሮቲን የሚሰራበት አንዱ አሚኖ አሲድ ስለሆነ ከዛ ውስጥ የሚመደብ ነው ኤል-አርጂኒን። ኤል-አርጂኒን ምንድነው? በመጨረሻ ሰውነታችን ሲሰባብረው ውጤቱ ወደ ናይትሪክ ኦክሳይድነት ይቀየራል። ናይትሪክ ኦክሳይድ እንግዲህ በሰውነታችን የታወቀ ቫሶ ዳይሌተር ወይም ደግሞ የደም ስርን የሚለጥጥ፣ የደም ስር ደግሞ በሚለጠጥ ጊዜ የደም ፍሰት ይጨምራል ማለት ነው። ስለዚህ የብልት የደም ስሮችን ዳይሌት ያደርጋል ወይም ያሰፋል ማለት ነው። ናይትሪክ ኦክሳይድ ከምን የተገኘ? ከኤል-አርጂኒን። ኤል-አርጂኒን መጨረሻ ላይ ናይትሪክ ኦክሳይድ እንዲመረት ያደርጋል። ያ ናይትሪክ ኦክሳይድ ደግሞ የደም ስሮች የብልት የደም ስሮች እንዲሰፉ በማድረግ የደም ፍሰት ወደዛ እንዲጨምር ያደርጋል። ኤል-አርጂኒን የደም ስርን እንዲለጠጥ ማድረግ የደም ፍሰቱ ወደ ብልት እንዲሄድ በማድረግ እንዲጨምር በማድረግ የሰዎች ኢሬክሽን ወይም ደግሞ ብልት ቀጥ እንዲል ይረዳል ማለት ነው። እንደሚታወቀው ኢሬክሽን የሚከናወነው የወንድ ልጅ ብልት እንደዛ ጥንክር የሚለው በደም ተሞልቶ ወደኋላ መመለስ ሳይችል ሲቀር ነው። የቫልቭ ስላለው ነው። ይሄዳል፣ ይዘጋል፣ ከዛ ቀጥ ይላል። ስሜት ሲያልቅ ደግሞ ያ ቫልቭ ይከፈታል፣ መልሶ ይተኛል ማለት ነው። ይሄንን ስለሚያበረታታ ኤል-አርጂኒን ከ1500 ሚሊግራም እስከ 5000 ሚሊግራም ባለው መጠን ከ3 እስከ 6 ወር ሲወሰድ
የወንዶችን ፐርፎርማንስ ለማሻሻል ይረዳል ማለት ነው። አሚኖ አሲድ ከመሆኑ አንፃር ፕሮቲን ከመሆኑ አንፃር ሌላም ለጡንቻም ይጠቅማል ማለት ነው። ነገር ግን በዚህ ቪዲዮ እያወራን ያለው በተለይ ሴክሹዋል ፐርፎርማንስን ኢንሄንስ ለማድረግ እንደሆነ መጠን ይሄ አሚኖ አሲድ ይረዳል ማለት ነው። ኤል-አርጂኒን በዱቄት መልኩ ገበያ ላይ አለ። አንዳንድ ሱቆች እኛ ሀገርም የሚይዙ አሉ። ስለዚህ ይሄንን ቼክ ማድረግ ትችላላችሁ። ውጭ ያላችሁ ሰዎች አማዞን ላይ መግዛት ትችላላችሁ። አይ ቲንክ አማዞን እኛ መገራውን ለመግዛት የሚቻልበት ሁኔታ ያለ ይመስለኛል። ስለዚህ አንደኛው ሰፕሊመንት ኤል-አርጂኒን ነው። እነዚህ ኤል-አርጂኒን በሚወሰድበት ጊዜ በተለይ ስኳር ያላቸው ሰዎች፣ የደም ግፊት ያላቸው ሰዎች መድኃኒቶቹ ጋር ሳይቀላቅሉ ለብቻው መድኃኒታቸውን ሳያቋርጡ ነገር ግን ለግንኙነት የሚታዘዙ መድኃኒቶችም ሲታዘዙ አብሮ ኤል-አርጂኒን ሲወሰድ መድኃኒቱ በተሻለ መልኩ የመስራት አቅም አለው ማለት ነው። የመጀመሪያው ሰፕሊመንት ኤል-አርጂኒን ይባላል ማለት ነው። በሁለተኛ ደረጃ ሰፕሊመንት እኔ ሪከመንድድ ማድረገው ለወንዶች ጂንሴንግ የሚባል ነው። ሬድ ጂንሴንግ፣ ኮሪያን ጂንሴንግ፣ ፓናክስ ጂንሴንግ በመባል ይታወቃል። ይሄ ወደ ኮሪያ አካባቢ የስራ ስር አይነት እንደ ዝንጅብል የመሰለ የስራ ስር አይነት ላይ የሚወሰድ ንጥረ ነገር ነው። ይሄ ጂንሴንግ በብዛት እኛ ሀገር ጂንሶሚን ላይ አንዳንድ ቫይታሚኖች ላይ ሰፕሊመንቶች መልቲ ቫይታሚን ሰፕሊመንቶች ላይ ጂንሴንግ ይገኛል ማለት ነው። ይሄ ጂንሴንግ እንግዲህ ምንድነው የሚያደርገው? የደም ስርን እንዲለጠጥ ነው የሚያደርገው ማለት ነው። ስለዚህ ወደ ብልት የሚሄዱት የደም ስሮች ሲለጠጡ ቅድም እንዳልነው የደም ፍሰት ይጨምራል። የደም ፍሰት ከጨመረ ደግሞ ወንዶች በግንኙነት ሰዓት ላይ በቀላሉ እንዲቆም ይረዳቸዋል፣ ጥንካሬ እንዲኖረው ይረዳል ማለት ነው። ይሄ በተለይ አነስተኛ ስንፈተ ወሲብ ላለባቸው፣ በድካም አንዳንዴ በመጨናነቅ እንደዚሁ እድሜም ደግሞ ከ40 በላይ ሲሆን ትንሽ ለሚቸጋገሩ ሰዎች፣ ብዙ ለማያስቸግራቸው ብዙም አልቸገርም እርግጠኛ አይደለሁም አይነት ለሚሉ ሰዎች፣ እንደገና መካከለኛ ስንፈት ላለባቸው መድኃኒት ደረጃ ማያስፈልገው ነገር ግን በቀላሉ መስተካከል የሚችል ሰዎች ያላቸው ይሄ ጂንሴንግ ፓናክስ እንደ ጂንሶሚን ውስጥ ባሉ ሰፕሊመንቶች ውስጥ ያለው ጂንሴንግ ፓናክስ ለኢሬክሽን ይረዳል ማለት ነው። ሁለተኛው ኤቪደንስ ያለው መረጃ ያለው እንደሚጠቅም ጂንሴንግ ፓናክስ ነው ማለት ነው። ይሄም እንዳልኳችሁ በተለያዩ መልቲ ቫይታሚን ሰፕሊመንቶች ውስጥ ይገኛል ማለት ነው። ጂንሴንግ ሜካኒዝሙ እንደነገርኳችሁ የደም ፍሰቱን በመጨመር ብልት ኢሬክት እንዲያረግ ያረጋል ማለት ነው። ጂንሴንግ በተጨማሪም ትንሽ ስትረስም የመቀነስ ኮርቲሶልም ሊቀንስ የመቻል አዝማሚያ እንዳለው ያሳያሉ አንዳንድ ጥናቶች። ስለዚህ ስኳርም ላላቸው ሰዎች ከስኳር መድኃኒታቸው ጋር አይጋጭም ማለት ነው። በሶስተኛ ደረጃ ሺላጂት ነው። በተለይ በአሁን ሰዓት ፖፑላር እየሆነ የመጣ ሰፕሊመንት ነው። ሺላጂት ወደ ሂማሊያ ተራራ አካባቢ ከድንጋይ ስር የሚወሰድ እንደ ሬንጅ የመሰለ ሰብስታንስ ነው። ጥቁር ነው ስታዩትም እና ከፍተኛ የሆነ የአይረን ወይም ደግሞ የብረት መጠን ያለው በደንብ ካልተጣራ ደግሞ ሜርኩሪ፣ አርሴኒክ የተባሉ መርዛማ ነገሮችም ሊኖሩት የሚችል ከድንጋይ ስር ተፈልፍሎ የሚወጣ ንጥረ ነገር ማለት ነው። ከሂማሊያ ተራሮች አካባቢ ነው በብዛት ጥቅም ላይ ሲውል የነበረው። እንግዲህ ሺላጂት በውስጡ እንዳልኳቸው ከፍተኛ የሆነ አይረን አለው። በተጨማሪም ደግሞ ሺላጂት ምንድነው? ቴስቴስትሮን የመጨመር አዝማሚያ ያለው። ቴስቴስትሮን እንደሚታወቀው የወንድ ልጅ ዋነኛ የሴክስ ሆርሞን በመባል የሚታወቀው ቴስቴስትሮን ነው። ቴስቴስትሮን ከሰውነታችሁ ቢወጣ ወንዶች ለምሳሌ ሴት ነው የምትመስሉት ብቻም ሳይሆን ስንፈተ ወሲብ ይኖራል፣ ኢሬክሽን አይኖርም፣ ብልት ይሟሽሻል ምናምን ማለት ነው። ስለዚህ ቴስቴስትሮን ለመጨመር ይረዳል ሺላጂት። በተጨማሪም ደግሞ አዳፕቶጅን ነው። አዳፕቶጅን የሚባሉት ንጥረ ነገሮች ሆነው ሰዎች ስትረስን የመቋቋም ችሎታቸው እንዲጨምር የሚያረጉ ነገሮች ናቸው። ለምሳሌ በቀላሉ እንዳይጨነቁ፣ ከባድ ጭንቀት የሚያስከትሉ ነገሮችን ተቋቁመው እንዲያልፉ የሚረዱ ነገሮችን አዳፕቶጅን እንላቸዋለን። ሺላጂትም አንድ አዳፕቶጅን ስለሆነ ጭንቀት ደግሞ አንዱ ሴክሹዋል ፐርፎርማንስን የሚገድል ነገር አንዱ ጭንቀት ስለሆነ ጭንቀትን ለመቀነስ ይረዳል። በተዘዋዋሪ ሴክሹዋል ፐርፎርማንስን ከፍ ለማድረግ ይረዳል። ቴስቴስትሮን ለመጨመር ይረዳል። እንደዚሁ ደግሞ ኢነርጂ ሜታቦሊዝም ወይም ደግሞ ጉልበት ለማመንጨት የሚረዳ ስለሆነ ድካም እንደዚህ ያለባቸው ወንዶች ላይ
ሽላጅት ይረዳል ማለት ነው። እንግዲህ ሽላጅት ከ2000 ሚሊግራም ከ1000 እስከ 2000 ሚሊግራም ባለው ዴይሊ ቢወሰድ 3 ወር 4 ወር ድረስ ቢወሰድ ለውጡን ማግኘት ይቻላል ማለት ነው። ነገር ግን ሽላጅት ይጠቅማል ስንል እንደ መድኃኒት የሚያስፈልጋቸው ሰዎች አሉ። ስኳር፣ ግፊት፣ እድሜ 50 60 የሆኑ ከፍተኛ ጭንቀት ያለባቸው፣ ሌሎች ተጓዳኝ ህመሞች፣ ኮሌስትሮል፣ ውፍረት ምናምን ያለባቸው ሰዎች አሉ። ለነዚህ ሽላጅት ቢወስዱ ምንም ላይሰራላቸው ይችላል። ነገር ግን ሽላጅት እንደ ተጨማሪ ከመድኃኒትም ጋር አብሮ ሊታዘዝ የሚችል ተጨማሪ ነገር ይሆናል ማለት ነው። ሽላጅትን ስትወስዱ ቼክ ማድረግ ያለባችሁ ነገሮች አሉ። አንደኛው ፒውሪፋይድ ነው ወይ የተጣራ ነው ወይ? ምክንያቱም ካልተጣራ ቅድም እንደነገርኳችሁ ሜርኩሪ፣ አርሴኒክ የተባሉ እነዚህ መርዛማ ነገሮች ናቸው። ለዘር ፍሬዎች፣ ለሌላም የጤና ለአንጎል፣ ለነርቭ ምናምን ጉዳት ሊያደርሱ የሚችሉ ነገሮች ነው። ስለዚህ የተጣራ መሆኑን ማወቅ ይቻላል። ሌላው ሰርቲፊኬቶች አሉት። ሰርቲፊኬቶቹ ፒክቸራቸው ከስር ይኖራል፣ ፎቶ ይኖራቸዋል። ከዛ በተጨማሪ ስሊፕ ይኖራል። እዛ መያዣው ላይ ሰርቲፊኬት ኦፍ አናሊሲስ የሚል እዛ ላይ ታገኛላችሁ። ይሄ ሰርድ ፓርቲ ያረጋገጠው ወይም ሶስተኛ ወገን ንጹህ እንደሆነ ማረጋገጡን የምስክር ወረቀት የተሰጣቸው ወረቀት ነው የሚሆነውና እሱን ማየት ያስፈልጋል ማለት ነው። ከዛ በተጨማሪ ሽላጅት ደግሞ መውሰድ የሌለባቸው ሰዎች አሉ። ቅድም እንዳልኳችሁ የአይረን መጠኑ ወይ ብረት መጠኑ ከፍተኛ ነው። ስለዚህ ኦልሬዲ የአይረን መጠና ከፍ ያለባቸው ሰዎች አሉ። እነዚህ ሄሞክሮማቶሲስ የሚባል ህመም አለ። የአይረን የብረት መጠን ከፍ ያለባቸው ሰዎች አሉ። ስለዚህ ሽላጅት እነዚህ ሰዎች መውሰድ የለባቸው፣ ምክንያቱም ችግሩን ስለሚያባብስባቸው ማለት ነው። ሌላ ጊዜ ሪህ ወይም ደግሞ ጋውቲ አርትራይቲስ ወይም ደግሞ ዩሪክ አሲድ በከፍተኛ ሁኔታ ያላቸው ሰዎችም ሽላጅት እንዳይወስዱ ይመከራል ማለት ነው። በተጨማሪም ደግሞ እኛ ሀገር ኮመን አይደለም፣ ነገር ግን ሲክል ሴል አኔሚያ የሚባል አለ። የቀይ ደም ሴል ቅርጹ ሲዛባ እነዚህም ሰዎች ሽላጅት እንዳይወስዱ ይመከራሉ ማለት ነው። ጥንቃቄ ማድረግ ያለባቸው ግን መውሰድ የሚችሉ ሰዎች አሉ። ለምሳሌ ግፊት ያለባቸው ሰዎች ሽላጅት መውሰድ ይችላሉ። ነገር ግን ጥንቃቄ ማድረግ ይኖርባቸዋል። ግፊታቸው በጣም ዝቅ ያለ ከሆነ ሽላጅት አብሮ ዝቅ ሊያረገውና ሌላ ችግር ሊፈጥር ይችላል። እንደ ስትሮክ፣ እንደ ማዮካርዲያል ኢንፋርክሽን የምንለው አይነት ሊገጥም ስለሚችል ማለት ነው። በተጨማሪም ከግፊት መድኃኒት ጋር አብሮ መውሰድ አያስፈልግም፣ ምክንያቱም ሁለቱም ግፊት ስለሚቀንሱ። በተለይ ግፊት ያለው ሰው ደግሞ ግፊቱ በጣም ዝቅ እንዲል አይፈለግም። ስለዚህ በጣም አንዳንድ ሰዎች ጥሩ ሊመስላቸው ይችላል። ኦኬ ግፊት ይቀንሳል ሲባሉ ደስ ይላቸዋል። ነገር ግን ግፊት ያለበት ሰው የግፊትን መድኃኒት እየወሰደ ግፊት የሚቀንስም ሌላ ሰፕሊመንት ሲወስድ ጥንቃቄ ማድረግ ያስፈልጋል። ቢያንስ 4 ሰዓት ከግፊት መድኃኒታቸው ላይ እንዲለያዩት ወይ እንዲያራርቁት ይመከራል ማለት ነው። በተጨማሪ ልብ ድካም ያለባቸው ሰዎች እንደዚሁ ሐኪማቸውን ሳያማክሩ ሽላጅት መውሰድ አይኖርባቸውም ማለት ነው። ልብ ድካም እንደዚሁ ደግሞ ግፊትም ያለባቸው ሰዎች ከሐኪማቸው ጋር መነጋገር ይኖርባቸዋል መጀመሪያ ማለት ነው። ይሄ ሽላጅት አዲስ ኢመርጂንግ ጥናቶች፣ አዳዲስ የሚመጡ ጥናቶች ጥሩ ነገሮችን እያሳየ ነው። ስለዚህ ሽላጅት አንዱ ሰፕሊመንት ነው። ገበያ ላይም አለ። አሁን አንዳንድ ፋርማሲዎች፣ አንዳንድ ሰፕሊመንት ስቶሮች ላይ ታገኛላችሁ። ይህንን ቪዲዮ ስፖንሰር ያደረገልን ደግሞ አፔክስ ክሊኒክ እና አፔክስ ፋርማሲ ናቸው። አፔክስ ክሊኒክ ጦር ኃይሎች አዲሱ መስጊድ አጠገብ ግሎሪየስ ህንፃ 1ኛ ፎቅ ይገኛል። በአካል መታችሁ መመርመር ለምትፈልጉ ሰዎች እዛ ማየት ትችላላችሁ። በሐኪም የታዘዘላችሁ ማንኛውም መድኃኒት ተጨማሪ ሰፕሊመንቶችንም መውሰድ ከፈለጋችሁ ደግሞ አፔክስ ፋርማሲ ጦር ኃይሎች ሻዋ ሱፐር ማርኬት አጠገብ ይገኝላችኋል። የሁለቱንም ስልክ ቁጥር ከስራ አስቀምጥላችኋለሁ። መልካም ቆይታ። በአራተኛ ደረጃ ይዤላችሁ የመጣሁት ሰፕሊመንት አሽዋጋንዳ ነው። ስለ አሽዋጋንዳ ከዚህ ቀደምም ቪዲዮ ሰርቻለሁ። ቲክቶክ ላይ የምታውቁ ሰዎች አሽዋጋንዳ እንግዲህ ወደ ህንድ አካባቢ የመጣ ከእጽዋት የሚዘጋጅ አንዳንዴ በዱቄት መልክ አንዳንዴ በካፕሱል መልክ ያለ ሰፕሊመንት ነው ማለት ነው። አሽዋጋንዳ በዋናነት ለሶስት ነገሮች ይታወቃል። አንደኛው ስትረስ ይቀንሳል። ቅድም ሽላጅት አዳፕቶጅን ነው እንዳልኳችሁ፣ ይሄም አሽዋጋንዳም አዳፕቶጅን ነው ወይም ጭንቀትን የመቀነስ አቅም አለው ማለት ነው። አንደኛው እሱ ነው። ሁለተኛ እንቅልፍ ፋሲሊቴት ያደርጋል። እንቅልፍ በደንብ እንድትተኙ ይረዳል ማለት ነው። በሶስተኛ ደረጃ ደግሞ ቴስቴስትሮን እንዲጨምር ያደርጋል። ይሄም የሚያደርገው ኮርቲሶልን በመቀነስ ነው። ቅድም እንዳልኳችሁ ጭንቀትን አንድም የሚቀንስበት ሜካኒዝም መንገድ ኮርቲሶልን ስለሚቀንስ ነው ማለት ነው። ስለዚህ አሽዋጋንዳ ኮርቲሶልን በመቀነስ ስትረስ ሌቭልን ይቀንሳል። እንደዚሁ ደግሞ ስኳርም ላለባቸው ሰዎች
ችግር የለውም። እንደውም ኮርቲሶላቸውን ስለሚቀንስ ተጨማሪ ጥቅም ሊያስገኝላቸው ይችላል ማለት ነው። እንዳልኳችሁ አሽዋጋንዳ መድኃኒት አይደለም፣ ሰፕሊመንት ነው። ሌላ ችግር ያለባቸው ሰዎች በተለይ አሽዋጋንዳ ከመውሰዳችሁ በፊት የጉበት ምርመራ ማድረግ ይጠበቅባቸዋል። ምክንያቱም አሽዋጋንዳ በከፍተኛ መጠን ሲወሰድ ለረጅም ጊዜ ሲወሰድ የጉበት ችግር ላለባቸው ሰዎች የጉበታቸውን ችግር ሊያባብስ ይችላል ማለት ነው። ስለዚህ የጉበት ኢንፌክሽን አላችሁ፣ የአልኮል ረጅም ጊዜ ሲጠጡ የነበራችሁ፣ ፋቲ ሊቨር ዲዚዝ ወይም ደግሞ የጉበት ጮማ ያለባችሁ ሰዎች አሽዋጋንዳ ከመውሰዳችሁ በፊት ሐኪማችሁን ማማከር ይኖርባችኋል ማለት ነው። በአራተኛ ደረጃ ጠቃሚ ሰፕሊመንት ብዬ ያመጣሁት እንግዲህ አሽዋጋንዳ ነው። አሽዋጋንዳም ብዙ ቦታ አሁን ላይ ይገኛል ኢትዮጵያ ውስጥ ማለት ነው። አሽዋጋንዳ መውሰድ ትችላላችሁ። ግን እነዚህን አጠቃላይ ሰፕሊመንቶችን ከመውሰዳችሁ በፊት የትኛው ሰፕሊመንት ለእናንተ የተሻለ ውጤት ይሰጣል የሚለውን ለማወቅ ራሱ ሐኪም ጋር በዚህ ዙሪያ የሚሰራ ሐኪም ጋር ብትቀርባችሁ ምክር ብታገኙና የትኛውን ብትወስዱ ይሻላል የሚለውን ከምርመራ በኋላ ብታደርጉ የተሻለ ነው። ቅድም እንዳልኳችሁ ጉበታችሁ ላይ ችግር ካለ፣ ኩላሊታችሁ ላይ ችግር ካለ፣ ልብ ላይ ችግር ካለ መውሰድ የሌለባችሁ ሰፕሊመንቶች አሉ ማለት ነው። በአምስተኛ ደረጃ ቫይታሚን ዲ ነው። በተለይ ቫይታሚን ዲ3 ነው። ብዙ ጊዜ ቫይታሚን ዲ፣ ካልሲየም እና ቫይታሚን ኬ አብረው ሊሰጡ ይችላሉ። ስለዚህ ዲ3 ኬቱ ተብሎ ከካልሲየምም ጋር አንዳንዴ የተቀላቀሉ ሰፕሊመንቶች አሉ። ስለዚህ ቫይታሚን ዲ ምንድነው? ብዙ ስንፈተ ወሲብ ያለባቸው ወንዶች ላይ ጥናቶች ያሳዩት ብዙ ስንፈተ ወሲብ ያለባቸው ወንዶች ላይ ቫይታሚን ዲ መጠናቸው ዝቅ ያለ ነው። ስለዚህ ቫይታሚን ዲ መጠን ዝቅ ካለ ደግሞ መድኃኒት ለስንፈተ ወሲብ ቢወስዱም ቫይታሚን ዲው ካልተስተካከለ ለመድኃኒቱ ምላሽ ላይሰጡ ይችላል፣ ወይ መድኃኒቱ ላይሰራላቸው ይችላል ማለት ነው። ቫይታሚን ዲው ሲስተካከል ደግሞ የስንፈተ ወሲቡ መድኃኒት ይሰራላቸዋል ማለት ነው። ቫይታሚን ዲ በሰውነታችን በጣም በርካታ ጥቅሞች አሉት። አንደኛው ቴስቴስትሮን እንዲመረት ይረዳል ማለት ነው። ስለዚህ ቫይታሚን ዲ እጥረት ካለ ቴስቴስትሮንም ሊያስቸግር ይችላል፣ በስራውን በትክክል ላይሰራ ይችላል። ስለዚህ ቫይታሚን ዲ ደግሞ ዝም ብሎ የሚወሰድ ቫይታሚን አይደለም። ምክንያቱም ቫይታሚን ዲ ቶክሲሲቲ ሪል ነው። ቫይታሚን ዲ ተመርምራችሁ ቫይታሚን ዲ መጠናችሁ ከ40 በታች ከሆነ ወንዶች ቫይታሚን ዲ ሰፕሊመንት ብትደረጉ ጥሩ ነው። ቫይታሚን ዲ መጠናችሁ ከ20 በታች ከሆነ ደግሞ ቫይታሚን ዲ ሕክምና ወይም ቴራፒቲክ ዶዝ አለው። ለምሳሌ 50 ሺህ ያለ እሱ ለሕክምና ነው። ነገር ግን ቫይታሚን ዲ መጠናችሁ ከፍ እንዲል ለምሳሌ ከ40 እስከ 100 እንዲሆን ይመከራል። ለምሳሌ አንድ ሰው ቫይታሚን ዲ 30 ቢሆን ከፍ እንዲያደርግለት በየቀኑ 1000 2000 እስከ 5000 ድረስ በየቀኑ ቫይታሚን ዲ3 በተለይ ሊወስድ ይችላል ማለት ነው። በጣም ዝቅ ካለ ግን እስከ 50000 በሳምንት አንዴ ሊሰጠው ይችላል ማለት ነው። ቫይታሚን ዲ የተሻለ ሰውነታችሁ የሚወስደው ቅባታማ ምግቦች እንደ እርጎ፣ ቅባት ያለው ምግብ በልታችሁ ሲሆን የተሻለ ሰውነታችሁ ይወስደዋል፣ ጥቅም ላይ ያውለዋል ማለት ነው። ሌላው ቫይታሚን ዲ ያው ለካልሲየም ሜታቦሊዝም በጣም አስፈላጊ ነው። ቫይታሚን ዲ እጥረት ሲኖር ብዙ ጊዜ ድካም፣ እንቅልፍ ላይ በጣም ስሊፒ መሆን፣ በቃ በጣም ከቴስቴስትሮን ምልክቶች ጋር ሁላ ይቀራረባል አንዳንድ ጊዜና ቫይታሚን ዲ በጣም ዝቅ ሲል መገጣጠሚያ፣ ጀርባዬን አመመኝ ምናምን ነገር ይበዛል ማለት ነው። ስለዚህ ቫይታሚን ዲ ደግሞ ቼክ ተደርጎ ምክንያቱም ከ100 በላይ ከሆነ ለምሳሌ ቫይታሚን ዲ ቶክሲሲቲ ያስከትላል። ወይም ቫይታሚን ዲ ሲበዛ የኩላሊት ጠጠር፣ ሌላ ደግሞ ጣጣ ይዞ ይመጣል። ስለዚህ በልክ ሲሆን ነው ጥሩ ማለት ነው። ቫይታሚን ዲ ሁሌ የምትወስዱ ዝም ብላችሁ ቼክ ሳታረጉም ይሄ ማግባብ አይደለም። ቫይታሚን ዲ ቼክ ሳታረጉ ዝም ብላችሁ ስትወስዱ በቂም ላይሆን ይችላል፣ ሊበዛባችሁም ይችላል። ቫይታሚን ዲያችሁን ቼክ እያረጋችሁ መውሰድ የተሻለ ነው ማለት ነው። ቫይታሚን ዲ የሚረዳ ሲሆን ለጡንቻም ለአጠቃላይ ለሴክሹዋል ፐርፎርማንስም ቫይታሚን ዲ አስፈላጊ ነው። በተለይ ቫይታሚን ዲ3። በስድስተኛ ደረጃ እኔ ሪከመንድ ማድረጋችሁ ሰፕሊመንት ኦሜጋ 3 ወይም ፊሽ ኦይል የሚባለው ነው። ኦሜጋ 3 በተለይ ጥራት ያለው ኦሜጋ 3 የአውሮፓ ስታንዳርድ፣ የአሜሪካ ስታንዳርድ ጥራት ያለው ኦሜጋ 3 በደንብ የተጣራ ፋቲ አሲድ ነው። ኦሜጋ 3 በምትወስዱበት ጊዜ ምንድነው ለአንጎላችሁ ለልባችሁ ጤና ይረዳል ማለት ነው። እነዚህ ነገሮች ደግሞ ከሴክሹዋል ነገር ጋር በጣም የተገናኙ ናቸው። ስለዚህ የአንጎልና የልብ ጤና የተጠበቀ ሲሄድ አጠቃላይ ጤና እየተጠበቀ ይሄዳል። እንደዚሁ ደግሞ ሴክሹዋል ጤናም የስነ ሩካቤ ጤናም የተጠበቀ ይሆናል ማለት ነው። በተጨማሪም
ቫይታሚን ዲ እጥረት ያለባችሁ ሰዎች፣ መገጣጠሚያ ያመኛል ለምትወዱ ሰዎች ቫይታሚን ዲ እና የአሳ ዘይት ወይም ፊሽ ኦይል የምንለውን በጋራ ብትወስዱ ደግሞ የተሻለ ለውጥ ይኖራል ማለት ነው። ለመገጣጠሚያም ዝም ብሎ ያለ ምክንያት የሚያማችሁ ከሆነ አንዱ ምክንያት ኦሜጋ 3 ሲያንስ ነው ማለት ነው። ሌላው ደግሞ ኦሜጋ 3 በተለይ ስኳርና ኮሌስትሮል ያለባችሁ ሰዎች ኤችዲኤል መጠናቸው አንዳንድ ጊዜ ዝቅ ይላል። ሌላ ኤልዲኤሉ ከፍ ይልና ኤችዲኤሉ ዝቅ ይላል። እንደዛም በሚሆንበት ጊዜ ኤችዲኤሉን ከፍ ለማድረግ ይረዳል ማለት ነው ኦሜጋ 3 ማለት ነው። ስለዚህ ኦሜጋ 3 ወይም ፊሽ ኦይል ወይ አሳ ዘይት ተብሎ የሚታወቀው ከ1000 እስከ 2000 እንደ ጨጓራ እንደ አቅማችሁ። አንዳንድ ሰው ጨጓራ ይከብደዋል፣ 2000 ሚሊግራም ሲወስድ ይከብደዋል። ነገር ግን ከምግብ ጋር 1000 ሚሊግራም በየቀኑ ከ3 እስከ 6 ወር ቢወስድ ለውጥ ያገኛል። ይሄ ኦሜጋ 3 በጣም በበርካታ ጥናቶች ለጤና ጥቅም እንዳለው የተረጋገጠ ነው። እስካሁንም ከምነግራችሁ ሰፕሊመንቶች በጣም ጠንካራ ጥናቶች ያሉት አንዱ ኦሜጋ 3 ወይም ደግሞ የአሳ ዘይት ነው ማለት ነው። በተለይ እድሜያችሁ ከ40 በላይ የሆናችሁ ወንዶች፣ ስፖርት ስትሰሩ መገጣጠሚያ የሚያማችሁ ወንዶች ኦሜጋ 3 በየቀኑ ብትወስዱ ይመከራል። በተለይ 1000 እስከ 2000 ይቻላል። ለጉበት ጤናም ይረዳል። ስለዚህ በስድስተኛ ደረጃ የምመክራችሁ ሰፕሊመንት ኦሜጋ 3 ወይም ፊሽ ኦይል ወይም የአሳ ዘይት ነው ማለት ነው። ከዚህ በኋላ ውጭ ሀገር ያላችሁ ሰዎች ከዚህ በኋላ መዘረዝራቸውን ሰፕሊመንቶች ውጭ ሀገር ያላችሁ ሰዎች ታገኛላችሁ። እኛ ሀገር በብዛት አላይም እኔም። አንደኛው ፒክኖጂኖል ነው። ፒክኖጂኖል ፓይን ባርክ ኤክስትራክት በመባል ይታወቃል። ፒክኖጂኖልም እንደዚሁ ሴክሹዋል ፐርፎርማንስን ለመጨመር ይረዳል። አንቲኦክሲዳንት ነው። አንቲኦክሲዳንቶች ምንድነው? ሰውነታችን ኬሚካል ሪያክሽን ሲያካሄድ የሚመነጩ ባይ ፕሮዳክት መርዛማ ተረፈ ምርቶች አሉ ማለት ነው። እነሱን ካፕቸር አድርገው እነሱን ይዘው የሚያስወግዱ ነገሮችን አንቲኦክሲዳንት እንላቸዋለን። ይሄ ደግሞ አንቲኦክሲዳንት ስለሆነ የደም ስር ጤናን በመጠበቅ በረጅሙ ሲወሰድ ለሴክሹዋል ጤናም ይረዳል ማለት ነው። ሌላኛው ፒክኖጂኖል ነው። እኔ ግን እኛ ሀገር ፒክኖጂኖል ያላችሁ ሰዎች ወይ ፋርማሲስቶች፣ ሌሎች ባለሙያዎች ካላችሁ ኮሜንት ላይ ጻፉልኝ። ፒክኖጂኖል ካለ ሌላኛው ሰፕሊመንት ቴሬስትሪስ ትሪቡለስ ቴሬስትሪስ የሚባል ነው። እሱም እንደ ጂንሴንግ እንደዚሁ የደም ፍሰትን በማሻሻል የወንዶችን ጤና ሴክሹዋል ሄልዝ ለመጠበቅ የሚረዳ ሰፕሊመንት ነው። ይሄ በብዙ ሰፕሊመንቶች ውስጥ በመልቲ ቫይታሚኖች ውስጥ ይገኛል ማለት ነው። አንዱ ይሄኛው እንደ ጂንሴንግ ይረዳል ማለት ነው። ሌላኛው ፍላጎት በጣም ዝቅ ያለባችሁ ወንዶችም ሴቶችም ማካሮት ዱቄት አለ፣ የማካሮት ፓውደር። ይሄው እንደዚሁ ሊቢዶን ከፍ ያደርጋል ማለት ነው። እነዚህ ዋና ዋና ሰፕሊመንቶች ናቸው። እንደነገርኳችሁ ሰፕሊመንቶች መድኃኒትን አይተኩም፣ ምግብን አይተኩም። ስለዚህ የተመጣጠነ ምግብ ወንዶች መብላት ይጠበቅባቸዋል። በተለይ ለወንዶች ጠቃሚ የሆኑ ምግቦች አንደኛው ፕሮቲን ነው። ፕሮቲን በቀን ከቻላችሁ እስከ 120 ግራም ራሱ ከተገኘ መብላት ነው። ፕሮቲን በእንቁላል ውስጥ አለ፣ ስጋ ውስጥ አለ፣ ባቄላ፣ አተር፣ ምስር ውስጥ አለ፣ ፒነት ምናምን እነዚህ ላይ አለ ማለት ነው። ስለዚህ አንደኛው ፕሮቲን ነው ለወንዶች የሚመከር ምግብ ማለት ነው። በተጨማሪ አትክልትና ፍራፍሬ በተለይ ሀብሀብ፣ አቮካዶ፣ ስትሮበሪ፣ ቅጠላ ቅጠሎች እነ ዝንጅብል፣ ቀረፋ፣ ቁርንፉድ በውስጣቸው ጥሩ ንጥረ ነገሮችን ይዘዋል። እነዚህን አመጣጥኖ መመገብ ይመከራል ለወንዶች። ስለዚህ አትክልት፣ ፍራፍሬና ፕሮቲን። የማይመከረው ምግብ ብዙም ካርቦሃይድሬት ነው። ካርቦሃይድሬት በተለይ የሲምፕል ሹገር ስኳርን ጨምሮ ኬክ፣ ኩኪስ፣ ለስላሳ መጠጥ፣ ዳቦ፣ ፓስታ፣ ሞኮረኒ፣ ሩዝ እነዚህን በጣም መቀነስ ያስፈልጋል ማለት ነው። በተጨማሪም ደግሞ ሱስ ያለባቸው ሰዎች በተለይ ጫት፣ ሲጋራ አሁን የደም ስርን በጣም ነው የሚጎዳው። ስለዚህ ሲጋራ ማቆም ያስፈልጋል። አልኮል ፐርፎርማንስን በጣም ነው የሚቀንሰው፣ ቴስቴስትሮን ይቀንሳል፣ ጉበት ላይ ጫና አለው። ስለዚህ አልኮል ማቆም ያስፈልጋል። ሌሎች ሱሶች፣ ፖርኖግራፊ እነዚህን ማቆም ያስፈልጋል። በተጨማሪም ደግሞ እንቅስቃሴ ያስፈልጋል። ከመጠን ያለፈው ውፍረት ብዙ ወንዶች ላይ ስንፈተ ወሲብ አንዱ የሚያመጣው ከመጠን ያለፈው ውፍረት ነው። በተለይ ለረጅም ጊዜ ሞዴሬት ክብደት ይኖራቸውና ኖርማል ኪሎ ወይም ቀጠና ያለ ኪሎ ይዘው በአንድ ጊዜ ሲመቻቸው በጣም የምትወፍሩ ሰዎች አደገኛ ነው። ትራንካል ኦቤሲቲ፣ የቦርጭ አካባቢ በጣም ከፍ ይላል። በተጨማሪም ደግሞ
በጣም የጮማ መጠናችሁ ይጨምራል። ይሄ ደግሞ የቴስቴስትሮንን ወደ ሴት ሆርሞን ወደ ኤስትሮጅን ይቀይረዋል። ስለዚህ ክብደትን ሜንቴን ማድረግ BMIን ከ25 በታች ማድረግ ያስፈልጋል ማለት ነው። ይህንን ሁሉ አድርጋችሁ ሰፕሊመንቶቹን ወስዳችሁ ካልተሻለ ደግሞ መድኃኒት ሊያስፈልጋችሁ ይችላል። መድኃኒት ደግሞ የሚያስፈልጋችሁን ሐኪም መርምሮ ለእናንተ የሚያስፈልገውን መድኃኒት ያዛል ማለት ነው። ስለዚህ ሰፕሊመንቶቹን እንደ ስማቸው እንደ ተግባራቸው መገንዘብ ያስፈልጋል። ሰፕሊመንት ሲባል ሰፕሊመንት ደጋፊ ነገር ነው እንጂ ዋና ነገር አይደለም። ዋናው ቅድም ያልኳችሁ ጤናማ አመጋገብ፣ ጤናማ አኗኗር፣ በተጨማሪ ሰፕሊመንት፣ እነዚህ ስታቀናጇቸው የተሻለ ውጤት ይገኛል ማለት ነው። እንግዲህ ይሄ ቪዲዮ ጠቃሚ መስሎ ከታያችሁ ለብዙ ሰዎች ሼር አድርጉላቸው፣ ላይክ አድርጉ። እንደገና ደግሞ ተመሳሳይ ቪዲዮዎችን እንድሰራላችሁ ከፈለጋችሁ ሰብስክራይብ ማድረግ ይኖርባችኋል ማለት ነው። ሰላማችሁ ይብዛ።